بسم الله الرحمن الرحيم. الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد يتكبراتش وندموش إهتوش من العالم التقنيو. السلام عليكم ورحمة الله وبركاته. أهلا بكم ومرحبا بكم بمدباتشن እንደምታዩት አርስቱ ማለት ነው። በአንድ እህታችን የትግርኛ ፕሮግራም ስትሰማ በሙናፊቅን ጉዳይ የተናገርኩ ነበርና በአማርኛ ብታረግልን ብላ ስለጠየቀችኝ እንዲሁም እኔም አስቤ ነበር። ለጥያቄዋ ደግሞ አክብሬ ትንሽ በዲፕሊ ወይ ደግሞ ሰፋ ብዬ በዚህ ጉዳይ እናገራለሁ። ምክንያቱም በአሁኑ ሰዓታችን የሚያስፈልግ ሳብጀክት ነው፣ ሁሌ አለ። ግን እስልምና ሱብሃንአላህ እንዴት እንደሚያየው ነው የሚያሳየን ማለት ነው። እስልምና ያልተናገረበት ነጥብ የለም። በምንም ተአምር የጎደለብን የለም በኪታባችን። አልহামዱሊላህ ነህመዱላህ على نعمة الإسلام، على نعمة القرآن، على نعمة سنة النبي محمد صلى الله عليه وسلم. اللهم لك الحمد والشكر. اللهم اهدنا دائما وأبدا، أحينا على الإسلام وأمتنا على الإسلام واحشرنا على الإسلام، اللهم آمين. مكنياتو ብዙ ጊዜ እኛ እንደ ሙስሊም ማለት ነው ስልጣን ባይኖረን ስልጣን ባንይዝ አላህ Subhanahu Wa Ta'ala ሁሉም የያዘ ስልጣን መሊክ الملوك አላህ Subhanahu Wa Ta'ala የዱንያና የአኺራ ንጉስ የሆነ ጌታ ስላለን እኛ ማንም ንጉስ አያስፈልገንም። እንደ ሙስሊም ሁሌ ብዙ ጊዜ ስልጣን ሙስሊም ያልያዘ ብለን የምንናገረው አብዛኛው ጊዜ ነሳስበው ከተሞክሮ በህይወታችን ከተሞክሮ ካየነው ራሱ ሙስሊም ምን ያስፈልገዋል? ሙስሊም እኮ ቁርአን እኮ ራሱ መሪ ነው። ረሱል ሰለላሁ ዐለይሂ ወሰለም እኮ የኛ አራያ ነው፣ የኛ መሪ ነው። የትም ቦታ ሂደን የትም ቦታ የትም መሬት የትም ሀገር ሂደን በሰላም ባለንበት ሀገር ስልጣናችን ከአላህ Subhanahu Wa Ta'ala ታዛዛችን ከአላህ Subhanahu Wa Ta'ala እየወሰድን መኖር የምንችል ሰዎች ነን። ግን ግዴታ ከእስልምና ጋር ከቁርአኑ ጋር መያያዝ አለብን። ቁርአን ምንድነው የሚለን? ቁርአናችን ማወቅ አለብን። ምንድነው ትምርቱ? ምንድነው ህጉ? ህግ እኮ ነው ቁርአን ማለት ህግ ማለት ነው። ስለዚህ የቁርአን ህግ ይዞ የሚሄድ ሰው ደግሞ በዚህ ዓለም በምንም ተአምር አይጠፋም፣ ከማንም ደግሞ አይጋጭም። ምክንያቱም አላህ Subhanahu Wa Ta'ala ባዘዘበት ከሄደ ምንም ችግር አያጋጥመው። ምክንያቱም ومن يتق الله يجعل له مخرجا። አላህ የሚፈራ ሰው ከሆነ አላህ Subhanahu Wa Ta'ala ሁሌ ለሱም ይሁን መንገድ የሱም ይሁን ማውጫ ያቀርብለታል። ብቻ አላህ መፍራት አለበት። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መጨረሻ ኹጥባ ወይ ደግሞ ንግግር የተናገረው በሕጀቱል ወዳዕ የያዘችው ነጥብ በጣም ብዙ ነው። በጣም ብዙ የተለያየ ነጥብ አላትና ከአንዱ ደግሞ ከዛ ደግሞ ቁርአን መጨረሻ ቃል የወረደ ማለት ነው። الله سبحانه وتعالى من بلوال اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا. اسلمنا عليك تدمدمه منم يقود لبت نجر يلم كمان مبدر حق آياس فلجانم بميلن قرآن وسنة الرسول صلى الله عليه وسلم مهد لي شلال تولدن سكمنومات كلهم حق تسكمت أول የማንም ነገር የሚያስፈልገን ገና ልጅ ተወልዶ እንዴት ነው የምታረገው? እንዴት ነው ከአዛን ጀምሮ ገና ቢስሚላህ ተወልዶ ራሱ ሳይቀር ስንት ህግ አለ። ግን እኛ ናቀዋለን? ጥያቄው ናቀዋለን? እናደርገዋለን በተግባር ወይስ የሌላ ህግ ነው የምንጠቀመው? ያ ነው ችግራችን። ስለዚህ የሙናፊቂን ጉዳይ ደግሞ ከዛም ከገባን ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. الله የሚወደው የተቀበለው ሃይማኖት ሆኖ እኛ ሁላችን لا إله إلا الله محمد رسول الله ካል በዛ መንገድ ነው መሄድ ያለብን እንጂ በሌላ ህግ መሄድ አይፈቀደንም ማለት ነው። ስለዚህ
ማንም ሳብጀክት ደግሞ በእስልምና አለ ብሎ የሚጠይቅ ሰው ያገኛል በቁርአን ከሆነ ወይ ደግሞ በሱና ስለዚህ አልሙናፊቂን ሲባል ሙናፊቅ ማለት ነው ሙናፊቅ ነው በአማርኛ መሰለኝ ይሄ ውስጡ ሌላ ደጀው ሌላ ማለት ነው ውስጡ ሌላ ይደብቃል በፊቱ የሚያሳየህ ሌላ በውስጡ ሌላ በምላሱ ያለ ሌላ ሙናፊቅ ይባላል አልሙናፊቂን ሙናፊቂን ደግሞ እነዚህ ሰዎች በጣም አደገኛ ለአንድ ህብረተሰብ የትም ህብረተሰብ አደገኞች ሰዎች እንደሆኑ ማንም ይመሰክርላቸዋል ምክንያቱም ውስጣቸው ምን እንደሆነ አይታወቅም በጨለማ ሌላ ይሰራሉ በቀን ሌላ ይሰራሉ በፊትህ ሌላ ይላሉ በጀርባህን ሌላ ይላሉ ስለዚህ አላህ Subhanahu Wa Ta'ala አስጠንቅቆናል ከነዚህ ሰዎች ተጠንቀቁ እነዚህ ሙሲባ ናቸው እነዚህ ካንሰር አካል እንደሚይዘው አካል ካንሰር ሲይዘው ምንድነው የሚያደርገው በውስጡ ሁሉም ይበላው ቀስ እያለ እስከሚበተን በህብረት በአካሉ ሁሉም ይበላዋል አካሉ ውስጥህን ያንዳንዱ በልቶ መጨረሻው ይጨርሻል ትሞታለህ ስለዚህ እነዚህ ሰዎች ደግሞ በውስጥ ገብተው ብዙ ፈተናና ፊትና የሚያመጡ እነዚህ ሰዎች አደገኞች ናቸው እና አላህ Subhanahu Wa Ta'ala እንዲሁም ሱራ ካሚላ ሙሉ ሱራ በእነሱ የምትናገር المنافقون የምትለው ሱራ አለች እቺ ደግሞ ምንድነው የምትጀምረው بعد بسم الله الرحمن الرحيم ሁሌ ስንጀምር በአላህ ስም ነው የምንጀምረው እና ምን ትላለች اذا جاءك المنافقون አሁን ለረሱል ሰለላሁ ዐለይሂ ወሰለም እና ለኛም ሊሆን ይችላል እነዚህ ሙናፊቆች ሲመጡ በመሐላችን ሲገቡ ምን ይላሉ እኛኮ አማኝ ነን ብለው ለረሱል ሰለላሁ ዐለይሂ ወሰለም اذا جاءك المنافقون قالوا من ይላሉ نشهد انك لرسول الله والله يعلم انك لرسوله والله يشهد ان المنافقين لكاذبون يا محمد እነዚህ ሙናፊቆች እኮ አንተ ጋር መጥተው ምን ይላሉ እኛን መሰክራለን አንተ የአላህ መልእክተኛ ነህ ብለው እኮ ነው የሚመሰክሩ ይምላሉ ነሽሃዱ እንመሰክራለን አንተ የአላህ መልእክተኛ እንደሆንክ ይላሉ ውሸታሞች ናቸው ካፊሮች ናቸው በውስጣቸው ደግሞ አላህ ምን አለ والله يعلم الله ደግሞ ያቃል انك لرسوله የሱ መልእክተኛ እንደሆንክ ደግሞ አላህ ያቃል والله يشهد الله ደግሞ ይመሰክራል ان المنافقين لكاذبون እነዚህ ሙናፊቆች ደግሞ ውሸታሞች ናቸው ስለዚህ አንድ ከነ ሙናፊቆች ጸባይ ውሸታሞች ናቸው ማንንም ውሸታም ሙናፊቅ ነው በእስልምና አንድ ሰው የሚዋሽ ከሆነ የኒፋቅ አክት ወይ ደግሞ የኒፋቅ ጸባይ እንዳለው ማወቅ አለበት ስለዚህ ምንድነው ማድረግ ያለበት ውሸት መተው አለበት ወይ ከውሸታሞች መሆን ነው ወይ ደግሞ ከሐቀኞች صادق ሌላ ሐዲስ አለ ውሸት ወደ መጥፎ ነገር ይወስዳል ከመጥፎ ነገር ወደ ጀሃነም ይወስዳል ሐቅ ደግሞ ወደ ጥሩ መንገድ ይወስዳል ጥሩ መንገድ ደግሞ ወደ ጀነት ይወስዳል ስለዚህ ውሸት በጣም መጥፎ ነገር እንደሆነ ይነግረናል ማለት ነው ምንድነው ይብላ በኋላ اتخذوا ايمانهم جنة فصدوا عن سبيل الله شربلولኝ بارك الله فيكم እንትን ኮሜንት ላይክ ሁሉ አትተውት ጀምር ያለው እንደሱ ማለት اتخذوا ايمانهم جنة فصدوا عن سبيل الله انهم ساء ما كانوا يعملون ስለዚህ እነዚህ ሰዎች ምንድነው ያደረጉ ማለት ነው ውሸታሞች መሆናቸው ቀርቶ عفوا إذا حضر مجلس المنافقون أيها الرسول قالوا بألسنتهم نشهد إنك لرسول الله والله يعلم إنك لرسول الله والله يشهد إن المنافقين لكاذبون فيما أظهروه وشهادتهم لك وحلفوا عليه بألسنتهم وأدمروا الكفر به الله سبحانه وتعالى يا قال النزي وشتاموش لانت نبي نه ብለው የሚመሰክሩ እኔ አቃለው እነሱ ሸታሞት እንደሆኑ ኩፍራቸው ውስጥ እንደደበቁት አቃለው ብሎ አላህ ለረሱል ሰለላሁ ዐለይሂ ወሰለም ይነገረው ማለት ነው اتخذوا ايمانهم انما جعل المنافقون ايمانهم ምንድነው ሲምሉ ማለት ነው والله ምናምን ሲል አንድ ሰው ውሸታም ከሆነ እኮ والله የሚያበዛ
والله يهلي قطرو والله لا أنا እንደዚህ አያስፈልግም ውሸታም ነው ብዙ መማል የሚያበዛ እንጂ ይሄ እኮ ኃላፊነት ነው መማል ማለት ዝም ብሎ አይደረግም ምክንያቱም እንጠየቅበታለን ስለዚህ انما جعل المنافقون ايمانهم التي اقسموها سترة وقاية لهم من المؤاخذة والعذاب ان ይሄ መማላቸው ሰው ሊያምናቸው ፈልገው ነው መደበቂያ ያደረጉት መደበቂያ ስላደረጉት ነው እንጂ ውሸታሞች ናቸው ومنع أنفسهم ومنع الناس عن طريق الله المستقيم أهون النزي وشتاموش النزي منافقوش دمو يا الله من قد هو اللي امي كلكلو ناتشو انتن سبب امي هونو سو بتككلنيان داي سرا بتككل من قد انداي هيد بمحال قبتو عند جروب قبتو هو اللي امي بتونو سووش ناتشو خير يللاتشو مالتنو سلازي إنهم بئس ما كانوا يعملون الله سبحانه وتعالى يهن مطفو سرا ميسروتنا مينقرن ذلك لأنهم آمنوا في الظاهر وكفروا في الباطن فختم الله على قلوبهم بسبب كفرهم فهم لا يفهمون ما في صلاحهم النزي سوج وشتاتشو مطفو دبقو لا ياتشو ليلا سلاسايو الله سبحانه وتعالى دمو انديوم هداية لموسد آيرداتشو بفتسم آيامنهم بتلايا آية الله سبحان الله سورة البقرة راسو سينقرن مالتنو إن الذين يا كافروج كتناقر ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون سبحان الله النزي سوج آمنن بلو لسو ميكدو مالتنو النسو إيمانون يوچايدلوم النسو وشتاموش ناتشو يخادعون الله والذين آمنوا اللهنا للإيماننا ميكدوناتشو لكن وما يخدعون إلا أنفسهم النزي لراساتشو يكدوناتشو انجي لما نملي كدو أيتشلو وشتام نو مجرش علي يقلطال مجمريا بيواش مجرش علي حق ويوطال ማንም ውሸታም ሲተርቱ በአረብኛ ምን ይላሉ ውሸት እግር የለውም ውሸት ማለት ምንድነው እግር የለውም ማለት ሐቅ ነው ሁሉ የሚቆም ሐቅ ነው መድገም የምትችል እንጂ ውሸትማ አሁን ይናገራል ሚዋሽ እኮ ብትጠይቁት ምን አልክ ትናንት እንደዚህ ስትለው አያስታውሰው ምክንያቱም ውሸት አይስታውስም ስለዚህ እኛ ግን ሰዎች ጥሩ ስንሰማ እናምናለን ቶሎ እናምናለን ሱብሃንአላህ الله سبحانه وتعالى من بلوال قطول بنزي في قلوبهم مرض النزي وسطاچو بشتا አለ ሙናፊቆች ጠላይኮ እንደዚህ ፊቱ ዘርግቶ ሲመጣ እኮ በጣም አሪፍ ነው እኔ አልወድህም እኔ አልፈልግህም ካለ እኮ በጣም አሪፍ ነው ሁሌ እንደምለው ማለት ነው ጓደኛህን ይሄ የኔ ቅርብ ጓደኛ የምትለው ጠላህ ሲሆን ሐሲድ ሲሆን ያንተ ክፋት ሲመኝልህ ያ ነው ሞጥፈው ምክንያቱም አትከላከልም የኔ ጓደኛ ብለ ቤቱ ታስገባሃለው የሥራህን ምስጥር ትነግረዋለው እንደዚህ ላገኝ ነው እንደዚህ ላድርግ ነው ብለ እንዲሁም ሐሳብ ካንተ ሰርቆ ይሄዳል ሌላ ሰው ምናልባት እንትን ያረጋል ከሌላ ሰው ያጣላህ ይሄ በሽተኞች ናቸው እነዚህ አይነት በሁሉም ህብረተሰብ አሉ በትዳር አሉ በቤተሰብ አሉ በጓደኛሞች አሉ በሥራ ባልደረቦች አሉ በሁሉም ሜዳ ያሉ በሁሉም ይገኛሉ እነዚህ በጣም አደገኞች ናቸው ማለት ነው في قلوبهم مرض فزادهم الله مرضا ውስጣቸው በሽታ አለ አላህ ደግሞ የበሽታቸው በሽታ ነው የሚጨምርላቸው ለምን አላህ Subhanahu Wa Ta'ala يوم القيامة እጥፍ ድርብ አርጎ ለመቅጣት ስለሚፈልግ ሙናፊቅ አይወደድም በፍጹም በሰውም አይወደድም በአላህም አይወደድም ለምን ነው የሚጣላ ለምን ለካዳም ስለሆነ الله سبحانه وتعالى أيودهم ولذلك إن المنافقين في الدرك الأسفل من النار يجهنم راسو بتأم بإساتو ميقاتل بتأم كفو ميقاتل زانو ينسو سفر كمان جا كفرعون كهامان كنزي الله ميتقلاتشو سوچ بقرآن ينقرن كنسو غانو ميهونو إن المنافقين في الدرك الأسفل من النار سلازي في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون لمن دنو عذاباتشو بمي واشوت وشتاموش سلهونو يمي واشوت نقر الله دمو
ያሳያቸዋል وإذا قيل لهم لا تفسدوا في الأرض ሰው ቢላቸው እረባካችሁ መሬት አታባላሹ እንስሳ አታጥፉ ሰው አታባሳጩ ምናምን ሲባሉ ምንድነው የሚሉ وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون እኛ እኮ አገር ያለማን ነው ጥሩ ያደረግን ነው ጥሩ የሰራን ነው ሰው የረዳን ነው ምናምን ነው የሚሉት አላህ Subhanahu Wa Ta'ala ራሱ በሙናፊቂን እንደዚህ ያለ ነው وإذا قيل لهم لا تفسدوا في الأرض እኛ መሬት መበላሸት አይፈቀደንም ማንንም ሰው ኢንዲቪድም ይሁን በጀማዓም ይሁን በውልቀም ይሁን ተሰባስቦም ይሁን በአገርም ይሁን አይፈቀድም እስልምና ለበጎ ነገር ለጥሩ ነገር ነው የሚደግፍ እንጂ ለመጥፎ ነገር ለማንም አይደግፍም ሙእሚን ሆኖ ሙስሊም ሆኖ ለማንም መጥፎ አይመኝም እኛ ግን ኢማናችን በጣም ዝቅተኛ በጣም መጥፎ ስለሆነ ግን አሁን የሚሰማ ምናየው በአለማችን ያለ በጣም አሳፋሪ ነው ለምን እኛ በጣም ርቀናል ከቁርአን ስለራቀን ማትጠብቃቸው ሰዎች ራሱ በዳዕዋ የሚገኙ ሰዎች ራሱ ምትላቸው ያልሆነ ነገር ስትሰማ በጣም ይገርማል ለምን የፈተና ጊዜ ነው አሁን ያለንበት ረሱል ሰለላሁ ዐለይሂ ያለ ይመጣል ጊዜ ፍተን ከقطع الليل ብለዋል በቃ እንደ ጨለማ በጨለማ ጊዜ ምንም አታይም አይደል ምንም አይታይም መብራት ከሆነ ነው የምታይ እንጂ በጨለማ ምን ራስህን ራሱ ከምን ለመሄድ ነው የሚያስቸግረው ምክንያቱም አታቀም የቱ መንገድ ልትወስድ ስለዚህ ፍተን መብዛቱ በራሱ ከقطع الليل ማለት ምንድነው በቃ ከፈተና ሲበዛ በዛ ሰዓት ሐቁ ያልሆነ አታቀም እና ረሱል ሰለላሁ ምን ብለዋል በዛ ሰዓት ጥሩ ስራ መስራት ካልቻላችሁ ደግሞ ቤታችሁ ተደብቃችሁ አፋችሁ ዘግታችሁ በኃጢያታችሁ ያለቀሳችሁ ጠብቁ ነው የተባለው በየመንደር ወጥተን መጥፎ ነገር ተናገሩ አልተባልንም በየመንደር ወጥተን በየፌስቡክ በየዩቲዩብ ወጥተን እንደ አህያ አንጋልሉ አልተባልንም خير ነገር ከሆነ ተናገሩ ተብለናል خير من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ويطሩ ይናገር ወይ ዝም ይበል እስከፈተናው እስከሚያልፍልን ያ አላህ ጌታዬ ለሁላችን ጥሩ ነገር አምጣልን ሰላም አምጣልን ፍቅር አምጣልን ብለን ነው መናገር ያለብን እንጂ ከነዚህ ሙናፊቆች ሆነን እኛ አንድ መሆን የለብንም ሐቅ ማወቅ አለብን ሐቅ ማወቅ ካልቻልን ደግሞ ዝም እኮ ጥሩ ነው ምክንያቱም ለበኋላ ራሱ ለመናገር ይመቻል አንዴ መጥፎ ከተናገረ ከወጣ ግን ያሳፍራል መጨረሻ ላይ ብዙ ሰዎች ብዙ ይናገራሉ ምላሳቸው እንደሰጣቸው ይናገራሉ በማንም ህይወት ሰው በማንም ላይፍ ሰው ገብተው ብዙ ነገር ይላሉ በኋላ ሐቁ ሲወጣ ግን ያፍራሉ አላህ Subhanahu Wa Ta'ala ሐቁ ሳይወጣ አይቆይም ጊዜ ሊወስድ ይችላል ስለዚህ الله سبحانه وتعالى وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون الله من بلوال بالناس دم ألا إنهم هم المفسدون ولكن لا يشعرون اليوم النازي سوج الناسو بالشتونيوش ناتشو بالشونا ميارغو بمريت النسو ناتشو منافقين مطفو سوج اندهونو نو الله من ناقر سلازي ألا إنهم هم المفسدون ولكن لا يشعرون هي بسورة البقرة ياللومات وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون اليوم امنوا بيبالو እኛ እናምናለን እኛ ሃይማኖት እንከተላለን እንደዚህ ደደቦች እንደዚህ ፋራዎች እንደዚህ ምናምን ይላሉ ለምን እነሱ ራሳቸው ከፍ አድርገው ስለሚያዩ ማለት ነው አላ وإذا قيل لهم آمنوا كما آمن الناس እንደ ሁሉ ሰው እንዳመነ ለምን አታምኑም ሲባሉ ምን ይላሉ وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء سفهاء ማለት እንደዚህ ማይረቡ ሰፊህ ይባላል የማይረባ እንደሱኛ ልንሆን ይላሉ አላህ Subhanahu Wa Ta'ala ግን ምን ይላል አላ ኢንነሁም ሁም السفهاء እነሱ ናቸው ሰፊሆች እነሱ ናቸው ደደቦች እነሱ ናቸው መጥፎ እንጂ ሙእሚኒን አይደሉም ይላል ሱብሃንአላህ አላ ኢንነሁም ሁም السفهاء ولكن لا يعلمون
እነሱ ግን አያውቁም አለ Subhanahu Wa Ta'ala وإذا لقوا الذين آمنوا قالوا آمنا ከኢማኖኞች ሲሆኑ ምን ይላሉ እኛ እኮ ኢማኖኞች ነን እኛ እኮ እንደናንተ ነን እኛ እኮ ምን ይላሉ وإذا لقوا الذين آمنوا قالوا إنا معكم اوكي ከናንተ ጋር አለን ኢማኖኞች ነን ይላሉ وإذا خلوا إلى شياطينهم ከነዚህ ሸያጢኖች ሲሆኑ ከነዚህ ሙናፊቆች ሲሆኑ ምን ይላሉ قالوا إنا معكم إنما نحن مستهزئون እኛ እኮ ከናንተ ጋር ነን እኛ እኮ ዝም ብለን ለነዚህ ያላገጥን ነው እነዚህ ብለው የሚናገሩ ናቸው አያቸው አደጋቸው አላህ Subhanahu Wa Ta'ala እንዴት እንዳስቀምጣቸው የሉም እንደዚህ አይነት ሰዎች በዚህ ሰዓታችን ሞልተዋል የራሳችን ልብስ ለብሰው የራሳችን ቋንቋ የሚናገሩ እነዚህ በጣም አደገኞች ሆኑ إذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون قل الله سبحانه وتعالى من يلال الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين سلازي الله سبحانه وتعالى دمو يستهزئ بهم الله اليوم بالنسو من دنو يستهزئ مالت اندزي ما ቆሸሽ ወይ ደግሞ ማሳነስ ማለት ነው አላህ Subhanahu Wa Ta'ala ለነሱ ያቆሻሻዋል እንደ ቆሻሻ ነው የሚያያቸው ያሳንሳቸዋል አላህ Subhanahu Wa Ta'ala ለምን ውሸታሞች ስለሆኑ ሙናፊቆች ስለሆኑ አላህ አይወዳቸውም الله يستهزئ بهم ويمدهم في طغيانهم يعمهون እንዲሁም በበደላቸው የበለጠ ዲፕሊ እንዲገቡ ነው የሚያረጋቸው ለምን ሲወስዳቸው አላህ Subhanahu Wa Ta'ala ደግሞ እንዴት እንደሚያረጋቸው መቼም በፍርዖን ተምረናል በስንት ሌላ ታሪክ አላህ ነግሮናል ማንም በደለኛ ዛሊም ጣጊ አይቆይም ለትንሽ ጊዜ ሊቆይ ይችላል ግን አላህ Subhanahu Wa Ta'ala ደሞ ለሱ ያስቀመጠው አዛብ በጣም ኃይለኛ ነው الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى እነዚህ መጥፎ ነገር የገዙት ጥሩ በጎ ነገር ትተው መጥፎ ነገር የገዙት ናቸው እነዚህ መጥፎ ይሻለናል ያሉ ናቸው ሰው መጥፋት ሰው መበደል ሰው መራብ ሰው በዚህ ዓለም እኮ ሰው ኃላፊነት ያለው ሰው ኩልኩም ራዕን ወኩል መስኡል عن رعيته ያለ ረሱል ሰለላሁ ዐለይሂ ወሰለም ሁላችሁ በኃላፊነታችሁ ትጠየቃላችሁ ነው ያለ ባል በቤቱ ይጠየቃል ሚስት በቤቷ ትጠየቃለች ሰራተኛ በሚሰራበት ይጠየቃል መሪ በመሪነቱ ይጠየቃል ሁሉም ጥያቄ አለበት የሁሉም ሰው ይጠየቃል ያንዳንዱ ሰው በኃላፊነቱ አንተ የ50 ሰው ኃላፊነት ካለ የ50 ሰው ትጠየቃለህ የ10 ሰው ኃላፊነት ካለ የ10 ሰው ትጠየቃለህ ቀላል እንዳይመስለን የሰው ህይወት ቀላል አይደለም አላህ Subhanahu Wa Ta'ala በትንሿ በትልቋ ሁሉ ዶክመንት የተደረገ ነው ስለዚህ أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين እነዚህ ቢዝነስ ያደረጉት ለዱንያ ብቻ ብለው ለአኺራ የተው ሰዎች ናቸው ስለዚህ ምንም የነዚህ በኪሳራ የሚገኙ ሰዎች ናቸው ስለዚህ ማንንም ሰው ቢበደል ቢዘለም በዚህ ዱንያ ነገ ጧት አኺራ ላይ ሐቆ ያገኛል ጀነት ያገኛል ስለዚህ እቺ ዱንያ ለፈተና ስለሆነች ምንም ችግር የለም ስለዚህ በዚህ አያ ደግሞ በዚህ ሱረቱል ሙናፊቁን የሚነግረን ይሄ ሌላ በሱረቱል በቀራ አለ የነሱ አንድ አይነት ጸባይ ሲነግረን ደግሞ ምን ይለናል انما جعل المنافقون ايمانهم እንዳልነው ማለት ነው واذا نذا يقتلوا واذا رايتهم الذين منافقون ማለት ናቸው ذلك بانهم امنوا ثم كفروا فطبع على قلوبهم فهم لا يفقهون ለምንድን ነው እነዚህ ሙናፊቆች ምክንያቱም መጀመሪያ አመኑ እንደገና ከፈሩ መጀመሪያ አመኑ እንደገና ካዱ እንደገና እንደዚህ መጫወቻ ሃይማኖቱ ስላደረጉት ማለት ነው ذلك بانهم امنوا ثم كفروا መጀመሪያ አመኑ በኋላ ካዱ فطبع على قلوبهم فهم لا يفقهون ልባቸው እንደዚህ ማህተም ታትመዋል በቃ ምንም እንዳይገባቸው እንዳይረዱ የኢማን ነገር ውስጣቸው አይገባም አይረዱም አይሰሙም ለምን የዱንያ ብቻ ነው የሚያስቡት እነሱ ከዛ በኋላ ምን ይለናል ሱብሃንአላህ ቁርአን እኮ አጂብ ነው ወላሂ
إذا رأيتهم تعجبك أجسامهم እነዚህ ሙናፊቆች ዓለማችን የሞሉ ማለት ነው የትም ቦታ ስታያቸው ማሻአላህ ሲያምሩ ልብሳቸው ጀንትልነታቸው እንደዚህ በተለያየ እንትን ሲሄዱ ዋው ዋው ነው የሚለው ሁሉ ሰው አላህ እንደሱ ይላል وإذا رأيتهم تعجبك أجسامهم ስታያቸው በመልካቸው ትገረማለህ በአነጋገራቸው ትገረማለህ አጂብ ነው የሚሆነው ግን አላህ Subhanahu Wa Ta'ala እነዚህ ሰዎች እንደ ዝምብ ራሱ አያያቸው ምክንያቱም ቆንጆ ስለሆንክ ጥሩ ስለለበስክ አይደለም ምን ስራ እየሰራህ ነው ጥሩ ስራ እየሰራህ ነው ነው ዋና ጥያቄው وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم ስትሰማቸው በጣም ነው የምታዳምጠው ማሻአላህ መቼም አነጋገር ይህን ሰውዬ ሲነጋገር ማሻአላህ የህሱ ፈሳሐ የሱ አነጋገር የሱ ልሳን ነው የምትለው ግን ውሸታ ግን ሙናፊቅ وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل سيحة عليهم هم العدو فاحذرهم قاتلهم الله أن يؤفكون سبحان الله الله سبحانه وتعالى من إلال النزي ستاياتشو ملكاتشو لبساتشو أنغاغاراتشو بتام ጥሩ ነው ግን እንደዚህ እንደ አንድ ጣውላ መታስቀምጠው ወይ እንደ አንድ አርማጆ በጣም የሚያምር ወይ እንደ አንድ እንደሱ ናቸው ዋጋ ያላቸውም አላህ Subhanahu Wa Ta'ala ምን ያረጋል በጣም ውበት አለው በጣም እንትን ከአፉ ሲወጣ ግን ገና መርዝ ሲወጣ ምን ያረጋል መልኩ ምን ያረግልናል ስዕል ነው እኮ ይሄ ስዕል ብቻ ምን ያረጋል ስለዚህ አላህ Subhanahu Wa Ta'ala ይላል خشب مسندة ማለት ምንድነው وعقولهم من الفهم والعلم مندنو انتنو واذا نظرت الى هؤلاء المنافقين تعجبك هيئتهم ومناظرهم واذا يتحدث تسمع لحديثهم لفصاحة ألسنتهم وهم لفراغ قلوبهم من الإيمان وعقولهم من الفهم والعلم النافع كالأخشاب الملقاة على الحائط التي لا حياة فيها النزي وسطاچو إيمان يللاچو خير يللاچو سلسلهونو منم واغاو علماچو يهون وقتاچو يهون من بيهون منم እንደ አንድ ጠረጴዛ ወይ እንደ አንድ ጣውላ እንዳስቀመጥከው ስለሆነ خير يلላቸው ስለሆነ ነው አላህ Subhanahu Wa Ta'ala خشب مسندة አለ ማለት ነው النافع كالأخشاب الملقاة على الحائط ስለዚህ التي لا حياة فيها ህይወት የሌለው ነገር ህይወት የሚሰጥ እኮ ጥሩ ነገር ነው ደስታ የሚሰጥ ጥሩ አነጋገር የሚሰጥ خير የሚያመጣ እኛ ግን ሁሌ የምንሸወደው በመልክ ነው በመልክ በልብስ በሀብት በመናምን ነው የምንሸወደው ግን አንዳንድ ሰው ስታያቸው እኛ ምናየው በጣም ነጭ የሆነ ቀይ የሆነ አሁን በአበሻ ራሱ እሷ እኮ ቀይ ናት በጣም ታምራለች እንደዚህ ብትይዛት ትቆሽሻለት የሚባል ተረት አለ አንድ ጥቁር እቺ እኮ መልከኛ ነው ግን ጥቁር ናት እንደሱ ነው የምንለው ግን አላህ Subhanahu Wa Ta'ala የጥቁር የነጭ አያይም የውስጥ ልብ ነው የሚያይ ምን አይነት ልብ ነው ያላት ምን አይነት ልብ ነው ያለው ጸዳ ያለ ነው ወይስ ቆሻሻ ነው ወይስ ቆሻሻ የሞላ ነው ልባችን የዘርነት የአልየት የደሃ መስደብ የራስ መውደድ የክብሪያ የምናምን የሁሉ የሞላ ልባችን ምን ያረጋል አላህ አይወደውም ይሄን አንድ አይነት እንደዚህ አይነት ልብ እንደዚህ አይነት አምሮ እንደዚህ አይነት አስተምሮ የሚሰጥ ክፉ የሚያስተምር አላህ አይወደውም በጣም የሚጠላው ማንንም ይሁን ሙእሚን ሆኖ ደግሞ እንደዚህ ይሁን የባሰ ማለት ነው ስለዚህ يظنون كل صوت عليهم واقعا عليهم وضارا بهم لعلمهم بحقيقة حالهم ولفرط جنوبهم والرعب الذي تمكن من قلوبهم الأعداء الحقيقيون الشديد العداوة لك وللمؤمنين فخذ حذرك منهم أخزاهم الله وطردهم من رحمته كيف ينصرفون عن الحق إلى ما هم فيه من النفاق والضلال سبحان الله الله من إلالهون بزي النزي وشتاموش سلهونو وشتام كهونا دمو هلنو مفرا هل فرينو لمن تاكالاتشو حقيقة وندا يوتا لمن للا سو للا إلال بجربا للا سلهونا ياندا يوتا بتام يفرال በዛ ጊዜ ደግሞ በረሱል ሰለላሁ ዐለይሂ ወሰለም እነዚህ ሙናፊቆች የነበሩ እንደሱ ይፈሩ ነበር ለምን ቁርአን ይመጣልና ያጋልጠን ደግሞ ቁርአን አጋለጣቸው
አላህ አጋለጣቸው መተው ያ ረሱላህ እኛኮ ናምናለን አንተ ረሱል እንደሆንክ ሲሉ አላህ Subhanahu Wa Ta'ala እነዚህ ተጠንቀቃቸው እነዚህ መጥፎ ናቸው እነዚህ ይላሉ አንተ ረሱል እንደሆንክ ረሱል ነህ እኔም ምስክር ነኝ አንተ ረሱል እንደሆንክ እኔም አቃለው እነዚህ ውሸታሞት እንደሆኑ ነው ያለ ለምን ከዛ ይሄዳሉ ይላሉ እኛ ካንተ ጋር ነን ትክክል ነህ ከዛ ደግሞ እንደገና ይሄዳሉ አው አንተ ነህ ተከበለው ምታው እንደዚህ አድርጉ ከዛ ደግሞ ይሄዳሉ ለዛ ድጋፍ ይሰጣሉ ለዛ ድጋፍ ይሰጣሉ ሁሉ ሰው ይፋጃል እነዚህ ሙናፊቆች አደገኞች ናቸው በዓለምም በቤተሰብም በትዳርም በባልና ሚስት በወላጅና ልጅ በሁሉም ይገባሉ ነስአላሁ العافيه العافيه አላህ ከኛ ያርቃቸው كل سيحة عليهم هم العدو فاحذرهم رسول الله صلى الله عليه وسلم لن على لأمتين دمو تتنققوا النزين وانا تلا يمبالوا النزيناتشو لنزي ما وقع لباتشو زنبلو بچا إنيا دمو بسميت لمن نهد እንደዚህ አሁን ሙስሊም ሆኖ ተብሎ ይሄን ሁሉ እንትን የሚያረጉ ሰዎች እንዴ ስንት ሙስሊም ብለው እኮ በመሃል ገብተው ማያረገው ነገር የለም እኛ ግን እናምናለን በርግጥ አንድ ያመነ ከተባለ አምነዋል ግን በተግባር ግን ስንት እኛ አየን ስንት እዚህ መስጊዳችን የነበሩ ስንት በቃ ይሄን እነዚህ ሙስሊም ዒልምና ዕውቀት የሚያውቁ በኋላ ግን ምን እንደተገኙ ታወቀ ምክንያቱ አላህ Subhanahu Wa Ta'ala አጋለጣቸው ስለዚህ እኛ በመናፊቆች ጥንቃቄ ያስፈልገናል በመሃል ገብተው የሚበትኑ እነሱ ናቸው ለጠቅማቸው ለዱንያቸው ለራሳቸው ውሸታሞች ስለሆኑ ማለት ነው ስለዚህም العدو فاحذرهم الله ደሞ ምላ قاتلهم الله ان يؤفكون الله ይግደላቸው እነዚህኮ በመግደል ሳይሆን አላህ ሰው ካወቃቸው ከናቃቸው ውሸታሞች እንደሆኑ ራስሱኮ መግደል ነው አንድ ትክክለኛ ይሄኮ ዳዕዋ ያደረገ የተባለ ሰው አሁን እየሰማናቸው ነው እንዲሁም ከመላሳቸው በጣም መርዝ የሆነ የሚያስጠላ ቃል የሚጠቀሙ በሴቶች የሚናገሩ በሴቶች ህይወት የሚናገሩ የሚለፈልፉ ያየናቸው ነው እነዚህ ዳዕዋ ያረጋሉ እነዚህ ለእስልምና እንትን ይጋብዛሉ አያጋብዙም እነዚህ ውሸታሞች ናቸው በማንም ሼክ እንዳንሸወድ በዚህ ሰዓት ያለ ስፔሻሊ ሁላችን በደንብ ማወቅ አለብን ሁሉም ሰው ቢዝነስ ያረጋል በእስልምና ቢዝነስ ማያርግ የለም ጠላት ያረጋሉ ቢዝነስ በእስልምና እነዚህ ሙናፊቆችም ያረጋሉ እነዚህ ሙእሚኖች ነው ወደዛ የሚሄዱ ቁርአን ሱና ወደ ቁርአን ወደ ሱና መምጣት አለብን ኪታባችን ነው ወቀው ምን እንደሚለን ኪታባችን ራሱ በቂ መሪ ነው الله سبحانه وتعالى لن سنة الرسول صلى الله عليه وسلم أسوة حسنة ولكن في رسول الله أسوة حسنة تبلنال كالسو موسد اللبن من بوهلا أسفلقن من أسفلقنال إن يقول لزي دنيا لفتنانو يمتان نجي لزال عالماوي النواريوش عيدلنم لحق لله بلو ميسرا سودمو بفتصم يدل لدنيا أي رارات ما نميهم የራሱ ጥቅም ብቻ የሚፈልግ ሆነ ግን ይሄ ሰይጣን ነው እንጂ ሰው አይደለም የሰይጣን ስራ የሚሰራ በሰይጣን ተመርቶ የሚሄድ ተከትሎ የሚሄድ ነው ስለዚህ እኛ ጥንቃቄ ያስፈልገናል አላህ Subhanahu Wa Ta'ala በዚህ በሱረት المنافقين ምን እንደተደረገ ሁላችን ተመልሰን ማንበብ ያስፈልገናል እና የነሱ ሲፋት ደግሞ ምን አይነት ይመስላሉ ሰዎች አንዳንዱ እንደገለጽ ነው ማለት ነው አንዳንድ ደግሞ እንጨምራለን ምክንያቱ አንዳንድ ጊዜ አንድ ሙናፊቅ ወሬ ይዞልሃል ይመጣል እገለ እንደዚህ እኮ ነው እገለ እንደዚህ ያደረገ ብሎ እነዚህ በጣም ውሸታሞች ስለሆኑ በቃ ሰው እንደዚህ ወሬ ወደዛ የሚያቀባብሉ ናቸው ማለት ነው ቢስሚላህ ስለዚህ እንደሱ እንዳይሆን ምን ይለናል ቁርአን ያ አዩሃ الذين آمنوا ورسي متاچو يا ايها الذين امنوا اذا جاءكم فاسق بنبأ ما ነው የሚመጣ ወሬ ውሸት ወሬ ይዞ የሚመጣ ሙእሚን አይደለም ሙእሚን መጥፎ ነገር ሰምቶ ራሱ ለመራራጥ ለሰው ለማድረስ አይራራጥም ምክንያቱ ይፈራል ሐላፍነት ነው እኔ እንደዚህ ተናግሬ ስተት ከሆነስ እኔ በሱ ላይፍ እንደዚህ ብዬ ብናገረው ብሎ መፍራት አለበት በሱ ላይፍ እንደዚህ ተናግሬ ውሸት ቢሆንስ ነው ማለት اذا جاءكم فاسق بنبأ فتبينوا
አንድ ፋሲቅ ወሬ ይዞ ሲመጣ አረጋግጡ። መጀመሪያ ማወቅ አለባቸው ውሸት ነው ወይ ትክክል ነው። አንቱ ሲቡ ቀውመን ሌላ ሰዎች እንዳትዘልሙ እንዳትበድሉ ቀውመን ቢጀሃለቲን ያለ እውቀት ሰው ስትዘልሙ ስትበድሉ ፈቱስቢሑ على ما فعلتم نادمين ወይኔ በኋላ ምን ያረጋል ካወቅ በኋላ አንድ ሰው ስትበድለው ስትዘልመው በህይወት ስትናገር እንደፈለክ መጨረሻ ላይ ውሸቱ ነው ስታገኘው ምን ትላለህ ወኔ ተሳስቸኩ እንደዚህ ያልኩ እንደዚህ ወራ አድርሽ ስንት መልሰዋለህ መናገር አትመልሰው ያ ሰውየው ደግሞ አፉ ካላለ የውመል ቂያማ ከሱ ጋር ትገጥማለህ የውመል ቂያማ እንዳንረሳት እቺ የውመል ቂያማ አልহামዱሊላህ የውመል ቂያማ አላህ ባያድርግልን ቂያማ ቀን ባይኖር ይህች ዓለም እኮ በጣም ዙልም የበዛት በደል የበዛት ስለሆነ እንዴት ይሆናል አንዳንድ ሰዎች እንደሱ ይላሉ እኛ ምንም ማንሆንም አኺራ የለም ቂያማ የለም አለ በጣም አለ ያ ባይኖርማ የተበደለ ሰው እንዴት ይሰማዋል እዚህ ዓለም ተበድሎ እዛም ራሱ ሊበደል አይችልም ስለዚህ ያ አዩሃ الذين آمنوا እናንተ ኢማኖኞች ዝም ብላችሁ ምላሳችሁ መዘልዘል ሳይሆን ተጠንቀቁ ምክንያቱ ፋሲቅ ነው ፋሲቅ ምን ያመጣል ፋሲቅ የፋስድ ማለት ነው እንዲሁም ፋሲቅ ከሆነ ለምስክርነት በቂ አይበቃም በእስልምና ሻሃዳ አያረግም በሴቶች የሚናገር በህይወታቸው ሻሃዳው መቅቡል አይደለም በምስክርነት ቢቀርብ ቀላል እኮ አይደለም ምክንያቱ የህይወት ሰው ዝም ብለው መዘባረቅ ኃላፊነት አለው የውልቀሰው ራሱ እንኳን የህዝብ በህዝብ ምናምን ተውት አንድ የውልቀሰው ራሱ ስለዚህ ምንድነው የሚለው በእነዚህ ሙናፊቆች الله سبحانه وتعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون تبلنا حق تككلنا إيمان منور اللبن الله مفرات اللبن سلزي بقرآن يالله صفاتاتشو بوزو الله የሚፈልጉት ሁሌ ምንድነው የሙእሚኒን ሙእሚኖች በመጥፎ ቦታ ሊገኙ خسارة ሊያገኙ ረሱል ሰለላሁ ከነሱ ወደ ጦርነት ሊወጣ ራሱ እነሱ ምን ይፈልጋሉ ረሱል ሰለላሁ ለመክሰር ይፈልጉት ነበር እና ሁሌ ከነሱ ጋር ሊወጡ አይፈልግም ነበር ረሱል ለምን ኪሳራ ነው የሚያመጣለት ምክንያቱም ከዛ ይዋሻሉ ከዛ እንትን ወሬ ያመጣሉ ስለዚህ ወንحسار مد الدين ምክንያቱም እስልምናም ራሱ ለመጥበብ ሰው እንዳያቅ ሰው እንዳያምን ነው የሚፈልጉ እነዚህ ሰዎች لذلك الله سبحانه وتعالى لإسلامنا وراسو من دنو ياله بل ظننتم أن لن ينقلب الرسول والمؤمنون إلى أهلهم أبدا وزينا ذلك في قلوبكم وظننتم ظن السوء وكنتم قوما بورا النزي منافق وجه رسول الله صلى الله عليه وسلم كمكة ود مدينة هيدو منهم ما يساكلت ምንም የማያገኝ ነው የሚመስላቸው ግን አላህ Subhanahu Wa Ta'ala ከሱ ጋር ሆኖ ህዝብ መዲና በጣም ተቀበሉት በጥሩ መንገድ ወደ መካ ሲመለስ ራሱ ረሱል ሰለላሁ ዐለይሂ ወሰለም ብዙ ሰዎች ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ጦርነት አድርጎ እንደዚህ ይገድላል ምናምን ብሎ ወረ የሚያወሩ ውሸታሞች እነዚህ ሙናፊቂን ማለት ነው እንደሱ እንዳልሆነ በምንድነው በተግባር ነው ያሳየን ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ሲመለስ اذهبوا فانتم الطلقاء ነው ያላቸው የሰደቡት መጥፎ ነገር ያደረጉት ህዝቡ ማለት ነው አንተ የወንድማችን ልጅ ምን ታረጋናለህ ብለው ሲጠይቁ ምንም እናንተ ነፃ ናችሁ ነው ያለ ሂዱ ነፃ ናችሁ ስለዚህ اذهبوا فانتم الطلقاء እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ቢበቀል በዛ ሰዓት ሁላቸው ይገድላቸው ነበር ግን አላደረገም እኛ እንደ ሙስሊም ራሱ አፉ ለማድረግ ነው እስልምና የሚጋብዘን በየትም ቦታ አፉ የበለጠ እንደሆነ ነው የሚነግረን በቀል መያዝ የሙስሊም ጸባይ አይደለም ስለዚህ እነሱ መሰላቸው ነበር ረሱል ሰለላሁ ዐለይሂ ወሰለም የሚሳካለት አልመሰላቸውን ግን አላህ አሳያቸው ማለት ነው እንደተሳካለት ስለዚህ هو الذي ارسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون ይሄን እስልምና ሊጠፋ አይደለም የመጣ ሙስሊሞች ሙእሚኖች ሊጠፉ አይደለም እምነት ያያዙት በፍጹም የትም ቦታ ሊሆን አይችልም ሊሰቃዩ ይችላሉ ችግር ሊወርዳቸው ይችላል ሊገደሉ ይችላሉ ግን መጨረሻ ላይ
الله سبحانه وتعالى من بلوال ليظهره هو الذي أرسل رسوله بالهدى ودين الحق له أنبياتوش الله يلاك السوء راسه سبحانه وتعالى ملك الملوك ودين الحق اسلمنا ليظهره على الدين كله كهلو هايمانوت يمتع الله يلاكو يسلمنا تككلنيا هايمانوت دمدامي هايمانوت اندهونه السو حق هايمانوت اندهونه ولو كره المشركون እነዚህ ሙሽሪኮች ባይፈልጉ አሁን ማክሮን እንዳየነው በፈረንሳ ላይ በዚህ 2 ወር 3 ወር ያየነው ጥላቻ ሰውየው እስከዚህ ድረስ ጥላቻው በይፋ ነው ያደረገው እስልምና በክራይሲስ እየተገኘ ነው ብሎ የጀመረው ማለት ነው እሱ ራሱ ነው በክራይሲስ ያለው እንጂ እስልምና በፍጹም በክራይሲስ ሆኖ አያቀም ሙስሊም ግን በክራይሲስ ይገኛል ለምን ጠላሽ ስላለው ለምን ሙሽሪኪን ስላሉ ለምን ሙናፊቂን ስላሉ ግን እስልምናው ግን ይኸው እንደውም ከዚህ ከፈረንሳ ጉዳይ በኋላ ራሱ ስንት የፈረንሳ ሰዎች አሰለሙ ስንት ሌላ ሰው አሰለሙ ስንት መጽሐፍ ተነበበ ስንት ሰው ቁርአን አነበበ ሱብሃንአላህ يفعل ما يشاء اذا اراد شيئا يقول له كن فيكون الله سبحانه وتعالى በሁለት ቃል ነው ኩን فيكون ካፍ ኡኑን يا الله ችሎታ በካፍና በኑን ነው ያለ ኩን ሁን ካለው ይሆናል ማንንም ይገድበው ነገር የለም ስለዚህ እነዚህ ሙናፊቆች በጣም አደገኞች እንደሆኑ እነሱ ደግሞ ምን ሌላ ጸባይ ያላቸው መሰላችሁ ወሲፋቲም አስخሪያ من المؤمنين ومن دينهم በዲናችንና በእስልምናችን በሃይማኖታችን ሁሌ ይሳደባሉ ያንቋሽሻሉ ከድሮ ጀምሮ ነው አዲስ ነገር አይደለም እኛም ራሱ መጠንከር በዲናችን ነው ያለን እንጂ እነሱ ተሳድበው ብሎ መሳደብ አይፈቀደንም እነሱ መጥፎ አድርጎ ብሎ መጥፎ መድረግ አይፈቀደንም واذا قيل لهم امنوا كما امن الناس قالوا انؤمن كما امن السفهاء الا انهم هم السفهاء ولكن لا يعلمون እንዳልነው ማለት ነው ሰፋህ ማለት ይቀልዳሉ ያቸው እነዚህ ሒጃብ አድርገው እነዚህ ሐሰማ አይበሉም እንደዚህ ምናምን እኛ እንደማንረባ አይነት የሚያስቀምጡን ማለት ነው ይሄ ደግሞ የተለመደ ነው አዲስ ነገር አይደለም ስለዚህ አላህ Subhanahu Wa Ta'ala ብለዋል አለም ተራ ኢለ الذين نافقوا يقولون لاخوانهم الذين كفروا من اهل الكتاب لئن اخرجتم لنخرجن معكم ولا نطيع فيكم احدا ابدا وان قتلتم لننصرنكم والله يشهد انهم لكاذبون እነዚህ ውሸታሞች ደግሞ ወንድማሞች መስሎ ማለት ነው ለነሱ መሐባቸው ዲናቸው ሁሉ ለላ እየሰጡ እኛኮ ከናንተ ጋር ሆነን እንደግፋለን እንደዚህ እናደርጋለን ነው ግን ውሸታሞች ናቸው አያረጉም ስለዚህ ومن صفاتهم ايضا انهم يسعون لتوفير الغطاء الشرعي لاعمالهم فلما كانوا مظهرين الايمان مبطنين النفاق እነዚህ ሰዎች ደግሞ እነሱ ራሳቸው አግሬሲቭ የሆኑ ምን ይላሉ እኛኮ ለእስልምና ነው ያርግ እስልምና እንደዚህ ይለብሱታል እንደ ልብስ አድርገው ስንት እስልምና ያሰደቡች እነዚህ ሰዎች ናቸው ምንድነው ያረክ ሲባል እኔኮ ለእስልምና ዳዕዋ ያደረኩ ነኝ ዳዕዋ ያደረክ ሌላ ሰው መስደብ ያስፈልጋል ሌላ ሃይማኖት መስደብ ያስፈልጋል አያስፈልግም እነዚህ ውሸታሞች ናቸው ለእስልምና ብለው የሚሰሩ አይደሉም እኛ ግን ሁሌ ለማንም ለሚረባ ለማይረባ ሼክ ፉላን ብሎ ነው የምንጠራ መሆን የለበት ምክንያቱ እነዚህ ትላልቆች ዑለማ እኮ አሁን ነስአላህ السلام ብዙ ዑለማዎች ትላልቆች ይሄ ረባኒይን የአላህ ዳዕዋ የሚያርጉ ብዙ እየሞቱ ናቸው ዒልም የሚጠፋ ደግሞ በእነሱ ሞት ነው ምክንያቱ እንደነሱ አይነት አይደገሙም አሁን በዚህ ሰዓታችን ያለን አላህ ይጠብቀን ብቻ ነው የሚያስበኝ ስለዚህ በእስልምና ለብሰው ውሸታቸው ደብቀው ማለት ነው የእስልምና ስም የሚያበላሹ ራሱ እነሱ ናቸው አንድ ሙእሚን ሆኖ ሙስሊም ሆኖ ዳዕዋ የሚያርግ በመጥፎ ዳዕዋ የሚያርግ ከሆነ እወቁ እነዚህ ሙናፊቆች እንደሆኑ እኛ ሙናፊቆች ማለት አያስፈልገንም ግን ጥንቃቄ እናረጋለን ስለዚህ በየትም ህብረተሰብ ደግሞ አሉ ለምንድነው فلما كانوا مظهرين الإيمان مبطنين النفاق فإنهم يحاولون بشتى الطرق عن طريق الكذب والخداع إلا يظهر منهم أن لا يظهر منهم للناس ما يدل على نفاق فإذا يسعون أن يسبقوا أعمالهم بالشرع
ويلبسونها لبوس الدين ففي كل أمر يطرحونه يقدمون بين يدي ذلك بشرط أن لا يتعارض مع الدين ثم هم بعد ينسفون ذلك كله بحجة أن هذا الذي يعارضه ليس من الدين بل هو من العادات وأن المسألة خلافية فلا تلزمنا برأي واحد فلنختار من الأقوال ما نعتقد أنه الحق والحق الذي يدعونه ويحقق أغراضهم ومآربهم النزي سووش هو اللي يتم بوتا هيدو مالتنو لنسو ميمچاچو አድርገው ከሃይማኖቱ ከዛም አምጥተው በሃይማኖቱ እንደሚያረጉ ነው የሚመስሉት ግን አይደሉም ስለዚህ ለነዚህ ማወቅ ደግሞ በደንብ ዲናችን ማወቅ አለብን ቁርአናችን ማወቅ አለብን በኋላ ግልጽ ነው የሚሆነው ሙእሚን አይሸወድም እመኑኝ ኢማን ካለ ውስጥ አይሸወድም ይሄ የሙእሚን አላህ Subhanahu Wa Ta'ala ብርሃን የሚሰጠው አለው የሚያሳየው ራዳር አለ ራዳር እንደዚህ ሁሉ ነገር እንደምታይ እንደሱ ያያል قلب المؤمن دليل ይላሉ አንድ ጊዜ ቀልቡ ራሱ ምልክቱ ነው ይነግረዋል የውሸታም ሲሆን የሆነ ነገር ውስጡ ይነግረዋል በርግጥ እንደዚህ በጣም የሚያሳምኑ ሰዎች አሉ لكن እኛም ጥንቃቄ ያስፈልገናል نسأل الله العفو والعافية ስለዚህ ومنهم من يقول إذن لي ولا تفتني ألا إن في الفتنة سقطوا وإن جهنم لمحيطة بالكافرين نزيل الرسول صلى الله عليه وسلم ብዙ ነገር መጥተው ፊትና አታስገባን እንደዚህ ወደ ጦርነት ሊሄዱ አውራለን ይላሉ ውሸታሞች ናቸው እኮ እንዳይሄዱ እንደዚህ ስለቸገረ ነው ምናምን ብለው ይቀራሉ ስለዚህ ومن صفاتهم أيضا الأمر بالمنكر والنهي عن المعروف ይሄ በጣም አስፈላጊ ነጥብ ነው ምንድነው ሚለን المنافقون والمنافقات منافقዎች ወንዶችና ሙናፊቆች ሴቶች ደግሞ بعضهم من بعض ይደጋገፋሉ المؤمنون والمؤمنات بعضهم أولياء بعض እንደተባልነው ኢማነኞች ወንዶችና ኢማነኞች ሴቶች ይደጋገፋሉ ይለናል مع الاسف በዚህ ሰዓታችን በዘመናችን አሁን እንኳን እንደሱ ሙእሚኖች አያረጉም መጀመሪያ የሚደበድብ ለአንድ ሙእሚን ለሙእሚና ሙእሚን ነው إلا من رحم ربي ሁሉ አይደለም እነዚህ ሙናፊቆች ምንድነው ያእምሩና بالمعروف وينهون عن المنكر የሙእሚኖች ሲፋት ማለት ነው ጸባይ እነዚህ ለጥሩ ነገር ይደግፋሉ ለመጥፎ ነገር ይቃወማሉ አታሩግ ይላሉ እነዚህ ሙእሚኖች ማለት ነው እነዚህ ሙናፊቆች ደግሞ ምን ያረጋሉ المنافقون والمنافقات بعضهم من بعض አንድ ናቸው ይደጋገፋሉ ምን ያረጋሉ አንጻር የሙእሚንን አንጻር ማለት ነው ያእምሩና بالمنكر መጥፎ ነገር እንዲደረግ ይጎሰጉሳሉ እንደዚህ ስፒች ያረጋሉ መጥፎ ነገር ለመደረግ ማለት ነው የሰይጣን ሰራ ሊሰራ አታዩም አሁን በዩቲዩብ ወጥቶ ሴቶች ወላ ወንዶች መጥፎ ነገር አላህ የማይወደው ነገር ያረጋሉ አይደለም ይሄና እነዚህ ናቸው በሁሉም ሀገር አሉ በሁሉም ህብረተሰብ አሉ በሁሉም ዓለም አሉ نسأل الله العفو والعافية يأمرون بالمنكر وينهون عن المعروف ጥሩ ነገር ደግሞ ይከለክላሉ ለጥሩ ነገር አንጻር የሚሆኑ እነሱ ናቸው ለበጎ ነገር ማለት ነው ويقبضون أيديهم እነዚህ በጣም ስተታሞች አያወጡም أيديهم ምንድነው የነሱ ሌላ ስፋ ያለው نسوا الله فنسيهم الله ረስተዋል እነሱ አላህ ስለረሱ ነው እንደዚህ የሆኑ فنسيهم الله ደግሞ ለነሱ ረሳቸዋል እነሱ አያስታውሳቸው إن المنافقين هم الفاسقون منافق ማለት ፋሲቅ ነው ፋጅር ነው መጥፎ የሚሰራ ነው ጥሩ ሰው አይደለም ሱረቱ ተውባ እንዲሁም በሱረቱ ተውባ ነው የሚከሰት ይሄ አያ فأقوال المنافقين وأفعالهم ضد كل خير وكل شر فتجدهم نسبوا أنفسهم حربا على المعروف وأهله لأنزي ጥሩ በጎ ስራ የሚሰሩ ሰዎች እነሱ መጀመሪያ አንጻር የሚሆኑ እነዚህ ሙናፊቆች ናቸው ለምንድነው እንደዚህ የምታረጉ ለምን እንደዚህ የሚያረጉ እነሱ ናቸው ይሄ የነሱ ሲፋት አንድም ቦታ ለጥሩ ነገር ለበጎ ነገር የሚቃወም ሰው ከሆነ ሙናፊቅ ነው ጥሩ ሰው አይደለም ስለዚህ
حربا على المعروف وأهله وأوصياء على المنكر وأهله لا يرون بابا من أبواب الخير إلا سعوا في صد الناس عنه ጥሩ ነገር ሲከሰት ለሱ ለመዝጋት ይሞክራሉ መጥፎ ነገር ይከፍታሉ እንዲያውም አሁን አያችሁ ስዊድን ላይ ራሱ መጥፎ ነገር ሁሉ ነገር የሚከፈት የነበረ የቁማር ቤት ተዘጋ መጠጥ እንዳይጠጣ ተከለከለ እንደገና ደግሞ ኮሮና መጣ ተብሎ ማለት ነው ወይ እቺ ኮሮና እኮ ሱብሃንአላህ ብዙ ነገር እያደረገች ነው በፊት እኮ እስልምና እንደዚህ ነው ብለው ስንት ጦርነት የሚደረግበት ለእስልምና ትክክል አይደለም ለምንድነው እንደዚህ የሚከለክል ዝሙት ለምንድነው የሚከለክል መጠጥ ለምንድነው የሚከለክል ወንድና ሴት ለምንድነው ሰላም የማይባባሉ እንዲያውም አሁን ወንድ ለወንድም ሰላም የለም ሴት ለሴትም ሰላም የለም ሁሉ ሰላም ተው በፊት እኮ እስልምና ሰላም ወንድና ሴት አይልም ሲባል በቃ ስንት ዓለም ላይ በዛ ይነገራል ይሄ በቃ የደደቦች ሃይማኖት ተብሎ የሚሰደብ የነበረ አሁን ሰው ባካችሁ ሰላም ልበላችሁ ብትላቸው አንፈልግም ነው የሚሉ ፈሩ ለኮሮና ለአላህ ያልተፈራ ለኮሮና ተፈራ ኮሮና ስንት ነገር ሰራች ማን ነው ያመጣው ኮሮና በሰው ብትመጣ ይሄ የአላህ ፍቃድ ነው የአላህ ቀደር ነው ለኛም ለማሳየት يفعل ما يشاء الله سبحانه وتعالى ሃይማኖቱ ማሳወቅ ከፈለገ በጠላይም ያሳውቀዋል በበሽታም ያሳውቀዋል በመጥፎ ሰው ያሳውቀዋል በጥሩ ሰው ያሳውቀዋል እንደፈለገ ማንንም የሚወን ነው ያለ سبحانه وتعالى እኛ ضعيفዎች ነን አይደለን ሙስሊሞች አሁን በዚህ ሰዓት ምን አለ ምንም የለም ድምጻችን አይሰማ ተግባራችን ራሳችን እኛ ምክንያቱ ውሸታሞች ስለሆነን እኛ የኒፋቅ ጸባይ ስለያዝን ነው እንጂ الله سبحانه وتعالى إن تنصروا الله ينصركم بلوال الله يا الله قال بتاكبروا يا الله قال بتاتغبروا نبراچو ወደ ተግባር ብታረጉት ሁሉም ያከብራቸዋል ሁሉ ሰው ይወዳቸዋል ግን እኛ በራሳችን ለማንም ሰው መውቀስ የለብንም ራሳችን መቀየር አለብን ራሳችን መጥፎአችን ሳናውቅ የሌላ ሰው መጥፎ መናገር የለብንም إن الله لا يغير ما بقوم حتى يغيروا ما بأنفسهم ራሳችሁ ውስጣችሁ ያለ ስራችሁ የምታረጉት ሳትቀይሩ አላህ አይቀይራችሁም ብለዋል አላህ ተግይር ለውጥ አያመጣል መጀመሪያ ለውጥ እኛ ማድረግ አለብን እኛ ደግ መሆን አለብን እኛ መከባበር አለብን እኛ ሰው መውደድ አለብን እኛ ረህማ ማድረግ አለብን ራሳችን በኋላ ሁሉ አላህ Subhanahu Wa Ta'ala ደግሞ ረህማን ረሂም የሆነ ጌታ ነው ምንድነው እኛ በሌላ ሰው ህይወት በሌላ ሰው ሃይማኖት በሌላ ሰው ምናገረው ምን አገባን دع الخلق للخالق እኛ ያ አላህ የፈጠረው ሰው ለፈጣሪ ነው መተው ያለብን ምክንያቱ እኛ ራሳችን ህይወታችን የት እንደምትሆን አናቀም እስልምና ሰላም السلام عليكم ስትል ሰላም ነው ሰግደህ ወደ ቀኝ السلام عليكم ትላለህ ወደ ግራ السلام عليكم ትላለህ ሰላም የሰላም ሃይማኖት እኛ ግን የሰላም ሃይማኖት እንዳልሆነ ነው ምናሳውቀው እኛ ራሳችን ለማንም ሰው ወቀሳ አያስፈልገንም እንደዚህ ያረጉናል እንደዚህ ይሉናል እንደዚህ ፈጠሩን እኛ ራሳችንስ ምን አደረግን ምን አልን ስለዚህ አላህ Subhanahu Wa Ta'ala ከነዚህ ሙናፊቆች እንዳንሆን ደግሞ ጥንቃቄ ያስፈልገናል ولذلك መጨረሻ ላይ هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا ولله خزائن السماوات والأرض ولكن المنافقين لا يفقهون قالوا لا تنفروا في الحر قل نار جهنم أشد حرا لو كانوا يفقهون وإذا قالت طائفة منهم يا أهل يثرب لا مقام لكم فارجعوا يهي منافقون ያደረጉት ከረሱል ሰለላሁ ዐለይሂ ወሰለም የሚገልጽ ነው ሁሌ ደግሞ ራሳቸው ነው የረሱል ሰለላሁ ዐለይሂ ወሰለም ሙናፊቅን የነበሩ አሁን ያሉት ለወደፊት የሚመጡ አንድ አይነት ነው ጸባያቸው አይቀየርም ምክንያቱ ቁርአን ለኩል ዘማን ነው መካን ለሁሉም ቦታ ለሁሉም ዘመን ስለሆነ የሚገልጸው ያሁኑ ሙናፊቅን የድሮ ሙናፊቅን የሚመጡ ሙናፊቅን አንድ ናቸው አይቀየሩም የሙእሚን ጸባይ አንድ ነው የሙናፊቅ ጸባይ አንድ ነው የሙሽሪክ ጸባይ አንድ ነው የካፍር ጸባይ አንድ ነው አይቀየርም የአላህ ቃል ስለሆነ አላህ ደግሞ ለኛ ስለፈጠረን ምንም ጥርጣሬ አናርግ
ይሄ ቃል የሚለው ውሸት ከሆነ ደግሞ በራሳችሁ መስክሩ አላህ ያለው ቃል ትክክል ካልሆነ ሙናፊቅ እንደሱ አይነት አይደለም የምትሉ ከሆነ ያው እናንተ በራሳችሁ ፍረዱ ሙስሊም ሆናችሁ ወይ ክርስቲያን ሆናችሁ በራሳችሁ መፍረድ ትችላላችሁ ስለዚህ ምንድነው ያለው الذين يقولون لا تنفقوا على ለረሱል ሰለላሁ ዐለይሂ ወሰለም አታውጥለት አትርዱ አታግዙ ሚሉ አታግዙ ሰው ተቸግሮ አታግዙ ሚሉ እነዚህ ሙናፊቆች ናቸው ሰው በችግር ማንንም ይሁን ሰው በችግር ከተገኘ እኛ መርዳት ያለብን እኛ ነን ለመጥፎ ነገር አንተጋገዝም አንደጋገፍም ለደግ ነገር ግን መደጋገፍ አለብን ስለዚህ ሰው ከተጣላ ደግሞ በመሃል ሆነን መታረቅ አለብን ለሚያታረቅ ሰላም የሚያመጣ ማድረግ አለብን እንጂ እንደገና መጥፎ ነገር ሊከሰት ምንመኝ ሰዎች እነዚህ ሰዎች ሙናፊቆች ናቸው ውሸታሞች ናቸው የራሳቸው ጥቅም የሚፈልጉ የራሳቸው ጉድ ያላቸው ነው እንጂ ኸይር ያላቸው ሰው አይደሉም ማንንም ይሁን ሙስሊም ይሁን ክርስቲያን ይሁን ወይ የፈለገ ይሁን ጸባይ አንድ ነው ሙናፊቅ ሙእሚን ሙናፊቅ ሆኖ በሙስሊም አለ ሙናፊቅ ሆኖ በሌላም አለ ሁሉ አንድ ነው አላህ Subhanahu Wa Ta'ala ሲገልጸው ይሁን وقالوا لا تنفروا في الحر ምን ይሉ ነበር እናንተ ወደ ጦርነት ወደ ጂሃድ ሲሄዱ ሙስሊሞች ምን ይሉ ነበር አትሄዱ አትውጡ እንዴ ፀሐይ እኮ አለ ይላሉ ፀሐይ ትመታላችሁ በጣም ፀሐይ ኃይለኛ ነው የሰሃራ ፀሐይ ታውቃላችሁ እንዴት እንደሆነ ለነዚህ እንዳይወጡ ለረሱል ሰለላሁ ዐለይሂ ወሰለም ብቻው ሊሆን እንደሱ ይሉ ነበር الله دوما من يلال وقالوا لا تنفروا في الحر قل نار جهنم أشد حرا لو كان يفقهون النزي بجهاد بيوتو صحاي بيمتو يا جهنم اسات يبلطال صحاي اسات بتهون يا جهنم اسات ግን ያገኙታል ይበቃል አላህ ብለዋል أشد قل نار جهنم أشد حرا لو كان يفقهون سورة التوبة وإذا قالت طائفة منهم أهل يثرب لا مقام لكم فارجعوا إن أنت يا مدينة سوت يا أهل يثرب بوتا يلاچم وطو بلو لرسول صلى الله عليه وسلم ليابارو تفلقوا نبر أيضا لزانو الله سبحانه وتعالى ايش سورة وردا بالنسو ستناقر هل دمو النزي وهم مفتحو باب كل رذيلة النزي منافقوش دمو يهلم مطفو نقر بر ميكفتو ناچو የጦርነት በር እነሱ የሚከፍቱ የውሸት በር እነሱ የሚከፍቱ ሰው ራስ በራስ ሊፋጃ የሚከፍቱ እነሱ ናቸው ሁሉም መጥፎ ነገር የሚባል በር ከፋቲዎች እነሱ ናቸው دعونا إليها دعاة على أبواب جهنم من بلو على الله سبحانه وتعالى النزي يجهنم بر هنا ميكفتو ميقابزو ناتشو لجهنم مياسقبو سوج ناتشو إنيا تنكاك إكا ياسفلقنا لمن جهنم ليس لم يوزدو مالتنا براتشو ወደ جهنم የሚሄድ ነው من اجابهم قذفوا فيها فاصطلى بنارها في الدنيا قبل الاخره الدنيا ላይ ገና جهنم ይገባል አኺራ ሳይገባ ማለት ነው ስለዚህ عند حديث አለ በዛን ጨርሰዋለን ففي حديث حذيفة بن اليمان قلت يا رسول الله فهل بعد ذلك الخير من شر قال نعم صحابه النزي ይሄ حذيفة ምን አለ መሰላችሁ ከዚህ خير እስልምና የመጣ እነሱ መሰላቸው በዛ የሚደመድም እስከ መጨረሻ ሸር ይመጣል መጥፎ ነገር ይመጣል አሉ ጠይቀው ለረሱል ሰለላሁ ዐለይሂ ወሰለም نعم አለ አው ይመጣል መጥፎ ነገር ይመጣል አለ ሰለላሁ ዐለይሂ ወሰለም የወደፊት ትንቢት የሚነግረን ረሱል ሰለላሁ ዐለይሂ ወሰለም በሐዲሱ ማለት ነው ምን አለ قال نعم دعاة على أبواب جهنم من أجابهم إليها قذفوه فيها ይሄ በጣም አስጠንቃቂ ነው دعاة جهنم ለጀሃነም የሚጠሩ እነዚህ የሚጠሩ ለጀሃነም የሚጠሩ ሰዎች እነዚህ من أجابهم እሱ እሺ ብሎ መልስ ተቀብሎ ከነሱ ከሄደ وقذفوه فيها جهنم ያስገቡታል እና መጠንቀቅ አለብን ማንንም ሰው አይደለም እኛ ሐቅ ብለን መስማት ያለብንም قلت يا رسول الله صفهم لنا እስከ ንገረን ምን ይመስላሉ እነዚህ አይነት ሰዎች ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰሃባዎች እስኪ ግለጽልን ምን አይነት ካራክተር አላቸው ምን ጸባይ ያላቸው ቁርአን ነገረን አይደለም ረሱል ሰለላሁ ዐለይሂ ወሰለም ደግሞ ሲነግረን ምን ይለናል هم من جلدتنا ويتكلمون بألسنتنا እነሱ ከኛ ቆዳ የኛ ህዝብ
የኛ ምላስ የሚናገሩ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ومن جلدتنا ማለት ያገረ ሰው ወገኔ የምትለው ሰው ነው የራሴ የምትለው ሰው ነው እሱ ነው ويتكلمون بألسنتنا በምላሳችን እንደኛ ምንናገረው ደግሞ ይናገራሉ قلت فما تأمرني إن أدركني ذلك ይሄ حذيفة بن اليمان ማለት ነው ለራሱ ፈርቶ ምን አለ መሰላችሁ እና እኔ በዛ ዘመን ከገባሁ ወይ ደግሞ ከተከስ ከኖርኩ ወደ ያ ዘመን ምንድነው የምትመክረኛ ረሱላህ ምን ማድረግ አለብኝ አለ ምን ማድረግ አለብኝ እንደዚህ አይነት ጊዜ ዘመን ከደረስኩበት ምን አረጋለሁ ብሎ ሲጠይቅ ምን አለ تلزم جماعة المسلمين وإمامهم እንግዲህ ከተገኘ ማለት ነው جماعة المسلمين የሙስሊሞች ጀማዓ ካገኘ እሱም መሪ ካላቸው ከነሱ ጋር ሁን ይላል ኦኬ እንደሱ ብለዋል قلت فإن لم يكن لهم جماعة ولا إمام الحمد لله ይሄን ራሱ ሁዘይፋ መጠየቁ ለኛም የሚጠቅመን ሆነ ማለት ነው በዛ ሰዓት ጀማዓ ነበራቸው ኢማም ነበራቸው መሪ ነበራቸው አላማ ነበራቸው አሁን ጠላዮች ምን ይላሉ በእኛ ሲናገሩ ሙስሊሞች እኮ ምንም አላማ የላቸውም መሪ የላቸውም ኦርጋናይዜሽን የላቸውም ይሉናል ይሄ ትክክል ነው ሁዘይፋ ደግሞ ጠየቀ ይሄን ካልተገኘስ እኛ ሙስሊሚን ሆነን ጀማዓው ካልተገኘ ኢማም ካልተገኘ ምን ማድረግ አለብኝ አለ قلت فإن لم يكن لهم جماعة ولا إمام قال فاعتزلوا تلك الفرق كلها እነዚህ ጀማዓዎች ፍርቃ የተለያዩ እኛ እንደዚህ ነን እኛ ሰለፊ ነን እኛ እንደዚህ ጀማዓ ምናምን የሚሉ እነዚህ ሁሉ ተዋቸው ራቋቸው ነው የሚለው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም تأمرني إذا أدركني ذلك فاعتزلوا تلك الفرق كلها ولو أن تعد بأصل الشجرة حتى يدركك الموت وأنت على ذلك رواه البخاري ومسلم እንዲያውም እነዚህ ጀማዓ ራቃቸው እንዲያውም ጀማዓ እነዚህ ርቀህ ደግሞ አንድ ባህር ዛፍ አግኝተህ ባህር ዛፍ ማለት ነው أن تعد بأصل شجرة እንደዚህ ባህር ዛፏ እንደዚህ ስሯ ይዘህ እንደዚህ ቀጥ ብለህ ብትቆይ حتى يدركك الموت وأنت على ذلك ሞት እስከሚመጣ እዛ ሆነ ብትጠብቅ ይሻልሃል ከነዚህ የጀሃነም የሚጠሩ ሰዎች ሰምተን ገሃነም ከመግባት ቤታችን ዘግተን አፋችን ዘግተን ምላሳችን ደብቀን መቆየት ይሻለናል ኢላ ረሱል ሰለላሁ ዐለይሂ ወሰለም እስልምና እንደዚህ ነው የሚለው ነስአል الله العفو والعافيه ከነዚህ ሙናፊቆች አላህ ይጠብቀን ሁላችን ምንድነው ሙናፊቅ ብለን ማወቅ አለብን ሰው አንመን ስናቃቸው ደግሞ አንመናቸው ሰው ከተመራመረ ካሰበ ያገኛል መጨረሻ ላይ እነዚህ ምን አይነት ሙናፊቆች ነው የሚዋሽ ከሆነ ሌላ ሐዲስ ደግሞ ምን ይለናል መሰላችሁ አንድ ሐዲስ አለ اذا تحدث بحديثه ሲናገር ውሸታም ነው اذا وعد اخلف ቃል ሲናገር ውሸታም ነው اذا وعد اخلف ፕሮሚስ የገባው ደግሞ አያረገው እንደዚህ ያረጋለው እንደዚህ ያረግላችኋለሁ እንደዚህ እኔ እኮ እንደዚህ ነኝ እንደዚህ ያመጣለው እንደዚህ ሰራለው ውሸታም ነው ለምን ሙናፊቅ ስለሆነ اذا حدث كذب ሲናገር ውሸታም ነው واذا وعد اخلف ፕሮሚስ ከገባ ደግሞ አያረገው واذا اؤتمن خان እምነት ሰጥተው ደግሞ ኻይን ነው ይከዳሃል ክደተኛ ነው ጓደኛም ይሁን ማንም ይሁን ባልም ይሁን ሚስትም ትሁን ይሄን አይነት ስፋት ካላቸው ሙናፊቅ ናቸው ክዳሞች ናቸው አንዳንድ ጊዜ ባል ሚስት ባልዋ አምና ሁሉ ነገር ተሰጠዋል ካዳም ሆነ ይገኛል ውሸታም ሆነ ይገኛል አርግልሻለሁ ይሄን አመጣልሻለሁ ወርቅ አገዛልሻለሁ ቤት አርግልሻለሁ ያለ የቆየ በኋላ ከሌላ ሴት ሄዶ ምንድን ነገር አድርጎ ታገኘዋለች እነዚህ ጠየቃሉ እነዚህ ሙናፊቅኝ ናቸው በየትም ቦታ ቢገኝ እንደዚህ አይነት ሰው ይሄን ሶስት ነገር ራሱ ይበቃናል ሲናገር ውሸታም ነው ፕሮሚስ የሚያርገው አያርገው ቃል ገብቶ ማለት ነው እንደዚህ ያረጋለው አያረገው እምነት ብትሰጠው ደግሞ ካዳም ነው አይታመንም አታምነው ስለዚህ ነስአል الله العفو والعافيه ይሄ እኛ ደግሞ ከአንዱ ካለ ከሱ ሙናፊቅ ነን ምሳሌ አንድ ሙእሚን ሆኖ ውሸታም ከሆነ የኒፋቅ አለው ከኒፋቁ አንድ ነገር አለው ማለት ነው ምናልባት አይዋሽም ግን
ቃል ገብቶ የማያርግ ከሆነ ከኒፋቁ አንድ ነገር አለው ፐርሰንት አለው ማለት ነው የኒፋቁ ብዙ ኒፋቅ ያለው አለ አነስተኛ ኒፋቅ አለ ትልቅ ኒፋቅ ከእስልምና የሚያወጣ አለ ትንሽ ደግሞ የማያወጣ አለ ግን ተደምሮ ወደ ትልቅ ኒፋቅና ወደ ኩፍር ወደ ሽርክ የሚያስገባ ደግሞ አለ ስለዚህ ጥንቃቄ ያስፈልገናል نسأل الله سبحانه وتعالى أن يرينا الحق حقا فنتبعه ويرينا الباطل باطلا فنجتنبه الله سبحانه وتعالى حق سياسيا حق ميزان مهد እንደምንሆን አላህ ያርግልን መጥፎ አይተን ደግሞ መጥፎ እንዳንከተል አላህ ይርዳን ቀላል አይደለም ስለዚህ አላህ ሲረዳን ነው እንጂ ቀላል አይደለም نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا إنه التواب الرحيم بارك الله فيكم وجزاكم الله خير يا አማርኛ ግሩፕ ያላችሁ ሰዎች ለሁሉም ሼር አድርጉልኝ ምክንያቱም በፊት እንዳልኳችሁ እኔ የአማርኛ ግሩፖች የለኝም ለብቻው አማርኛ ዩቲዩብ አርጌ ነበር አልቀጠልኩትም እስኪ እንዴት እንደሚሆን አያለው ግን ብዙ የደወላችሁ በአማርኛ የጻፋችሁልኝ በጣም አመሰግናለሁ ለድጋፋችሁም ይሁን ለመከታተላችሁ ጠፋ አማርኛ ምንድነው መከታተላችሁ ነው ቢለው በፊትም እንቢ ብላኝ ነበር የእናንተ የምትከታተሉኝ በጣም አመሰግናለሁ ለሞራላችሁ ለድጋፋችሁ ለሁሉም ነገር ዱዓ እንረሳሳ ዱዓ ማድርጉልኝ እኔም አረጋለሁ በኢዝኒላህ አላህ ይቀበለን አላህ አፊ በለን አላህ Subhanahu Wa Ta'ala በሚወደው መንገድ በሐቀኛ መንገድ ሁሌ ያስቀምጠን حسن الخاتمه الله ያረግልን اللهم امين ሐቅ ደግሞ አውቀን ወደ ሐቅ ሁሌ መሆን አለብን ማንንም ይሁን ማንንም እኛ ወደ ውሸት መዘንበል የለብንም በስሜታችን መሄድ አይፈቀደንም በሐቅ ነው መሄድ ያለብን አላህ Subhanahu Wa Ta'ala ይጠይቀናል እኛ አላህ Subhanahu Wa Ta'ala ዓድል ነው ዓድል አላህ Subhanahu Wa Ta'ala ሐቀኛ ነው ሐቅ ነው የሚወደው ሀበሻ ደግሞ በሐቅነታ ትተወቃለች አላህ Subhanahu Wa Ta'ala ያ መሊክ الحبشة የሀበሻ ንጉስ ሐቀኛ ስለሆነ ወደዛ ሂዱ አትዘለሙም የተባልን ሀገር ህዝብ ነን መጀመሪያ ድጋፍ ያደረግን ለተቸገሩ ሰዎች በሃይማኖታቸው ተቸግሮ የመጡ ወደ ሀበሻ ሰዎች እኛ ሀበሻ ነን እኛ ግን አሁን ሀበሻ እንደ ድሮ ሀበሻ ነን ወይስ ያሁን ሀበሻ ያለን ምን አይነት ሀበሻ እንደሆን ሁላችን ራሳችን መፈተሽ አለብን ነጃሺ በዛ ሰዓት ሙስሊም አልነበረም እኛ ማንንም ይሁን ሐቀኛ ብቻ ነው የሚያስፈልገን ሀበሻ ሐቀኛ ንጉስ አላት ሂዱ ነው ያለ ረሱል ሰለላሁ ማይበደል እሱ ጋር ማይዘለም ማይበደል ንጉስ አላት ነው የተባለ መሊክ الحبشة በእስልምና ታሪክ የምታወቀው ኢትዮጵያ በእስልምና ታሪክ የምታወቀው ሀበሻ በነጃሺ ትታወቃለች በቢላል الحبشي ትታወቃለች በኡመይማ ወይ ደግሞ ማናት መይሙና ለረሱል ሰለላሁ ዐለይሂ ወሰለም ጡት የሰጠችው መጀመሪያ ሐበሺያ ናት እና አስተውሳለሁኛ የተለያየ ሀገር ሀበሻ ሂዶ በፊት ማለት ነው እኔ ሳውዲ የኖርኩ ማለት ነው ሰራተኞች ራሱ በሙሉ ሰው የሚወዳቸው የነበረ ሀበሻ ነበረ በፊት እዛ ያለን ለምን እምነት ነበራቸው የሌላ ሰው ሐቅ አይወስዱም ሰራተኞች እንደሱ በዛ ራሱ በጣም ይወደዱ ነበር እኛ በአሁኑ ሰዓት ግን ሀበሻ ምን አይነት ሀበሻ እንደሆን ሁላችን ራሳችን ንፈትሽ ምን አይነት ሀበሻ ነን ሀበሻ በታሪኩ ከድሮ ጀምሮ ብዙ ነገር እስልምና ከሂጅራ የተያዘም ይሁን ከረሱል ሰለላሁ ዐለይሂ ወሰለም የነጃሺ ሰልሞ ራሱ በሰላት الجنازه صلاه القائب ያደረገለት አላህ Subhanahu Wa Ta'ala የሀበሻ መሬት እንደዚህ እንደ ምንድነው ታያላችሁ አሁን ይሄ የኤርዝ ማፕ የሚባል የመሬት ማፕ የሚያሳየን የፈለግን ቦታ የሚያሳየን አላህ Subhanahu Wa Ta'ala እንደሱ ነው ምድር ሀበሻ እንደዚህ ጠምዝዞ አላህ Subhanahu Wa Ta'ala አሳየው ለረሱል ሰለላሁ ዐለይሂ ወሰለም ምን አይነት ሀበሻ እንደሆነ ራሱ ምን አይነት መሬት እንደሆነ ምን አይነት ሰብ እንደሆነ አሳየው ለምን በጅብሪል ነው የተነገረው ነጃሺ ሊሰግድለት የበቃው በጅብሪል የተነገረ ስላሰለመ ነው ሰልሞ ስለሆነ ነው በምንድነው በጠሩነት ነው የሰለመ አይደለም በነዚህ ሂጅራ የሄዱ ማለት ነው እንዲያውም ከቁረሽ መጥቶ ራሱ ከነሱ ጋር ሊያጣሉ ሲፈልጉ ሙናፊቆች ማለት ነው ያ ነጃሺ ያሉት
ምንድነው እነዚህ ሰዎች የመጡ ከመካ እኮ አንተ ያራሳ ሃይማኖት እኮ እየሰደቡ ነው አሉት ሊያጣሉ እኮ ነው እነሱ ሐሳባቸው እነዚህ ሂጅራ የመጡ ሊገደሉ ሊወጡ አስቡ ማለት ነው እና ምንድነው የሚሉ በሃይማኖታችን አሉ እንደዚህ በኢሳ እኮ እንደዚህ ይላሉ ኢሳ ጌታ አይደለም ይላሉ ኢሳ እንደዚህ አይደለም ይላሉ አያችሁ ሰው ሲያጣላ እንደሱ ነው የሚያረግ ይሄ የሙናፊቅን ሲፋት ነው እነሱ ደግሞ የመካ ደግሞ እንዲሁም ካፊሮች ነበሩ አላመኑም አናምንም ብሎ ስለ አልፈለጉ ለነዚህ ሊያጠፉ ሲፈልጉ ማለት ነው በኋላ እስከ ቁርአን ቀራላቸው ሲባሉ አንዱ ሲቀራ ቁርአን ማለት ነው በኢሳ ኢብኑ መርየም ኢነ ኢሳ ኢብኑ መርየም ብሎ ሲቀራለት እንዴ ይሄማ ከአንድ ቦታ የመጣ ነው አለ ነጃሽ እኮ እንደሱ ነው ያለ ይሄ ከአንድ መውጫ ነው የወጣ ምንም የሚለይ የለም ከዛ በነሳራ በዛ በሃይማኖት የነበረ ለምን የኢሳ እንጂል እኮ ከአላህ ነው የመጣ የሙሳ ትምህርት እኮ የኢሳ መጽሐፍ እኮ ከአላህ ነው የመጣ አንድ ነው ምንጩ ሁሉ አንድ ነው ትላልቁ ጥያቄዎች ደግሞ በሁሉም ሃይማኖት አንድ ነው እና ሲያጣላቸው ሲፈልጉ ይሄማ ከአንድ ቦታ ነውና እናንተ ጊፍት ይዞ ምናምን የመጡ አልፈልግም ብሎ እንዲያውም አባረራቸው ማለት ነው እነዚህ ሙስሊሞች ቆዩዛ ሰሃባዎች ቢንት ረሱላህ ሰለላሁ ዐለይሂ ወሰለም ራሱ እነ ብዙ ሰሃባዎች አንድ ጊዜ ሌላ ጊዜ ዘርዘር አድርጌ በዝርዝር እነግራቸዋለሁ የሐበሻ ታሪክ ምን እንደሆነ እኛ ሐበሻ በጥሩ ነገር እንደምንታወቅ በእስልምና በበጎ ነገርም እንደምንታወቅ መጀመሪያ አሲል ወይ ደግሞ መጀመሪያ ጥግተኛ ከአገሩ ተባሮ የመጣ አገር የተቀበለች የጠበቀች ሀገር ናት በአሁኑ ሰዓት ግን ምን አይነት ሰዎች እንደሆን አላህ ይድረስልን አላህ ይጠብቀን ለሁሉም ምስኪን ለሁሉም የተዘለመ ሰው የትም ቦታ ደግሞ አላህ ይድረስለት አላህ ከሁሉም ይሁን ከሁሉ እናቶች ከሁሉ ምስኪን ከሁሉ ሽማግሎች ከሁሉ ልጆች አላህ ይሁን ከሁሉ እንስሳ ምንም አቅም የሌላቸው ሰዎች ምን እንላለን ሐስቡናላሁ ወኒዕመል ወኪል ነስአሉላህ ሰላማ بارك الله فيكم سبحان اللهم بحمدك نشهد أن لا إله إلا أنت نستغفرك ونتوب إليك بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته